እንኳን ወደ ስፔን በደህና መጡ። ዛሬ በአውሮፓ ምርት ውስጥ ወደምትገኘው ታሪካዊ፣ ባህላዊ፣ በሙዚቃና በጣፋጭ ምግቦቿ ወደምትታወቀው አስደናቂ ሀገር ጉዞ እናደርጋለን። ስፔን ማለት ከጥንታዊ ቤተ መንግስቶች እስከ ዘመናዊ ከተሞች፣ የሚያማምሩ የባህር ዳርቻዎች እስከ ሰማይ ጠቀስ ተራሮች በውስጧ ይዛ የምትገኝ ድንቅ ሀገር ናት። በዛሬው ጉዟችን ይችን ድንቅ ሀገር በአጭሩ እንዳስሳለን። ጉዟችንን የምንጀምረው ከማድሪድ ከተማ ነው። ማድሪድ የስፔን የልብ ምት ናት። የሮያል ቤተ መንግስትን ስትመለከቱ የታሪክን ጥልቀት ትረዳላችሁ። ከዚያም ወደ ባርሴሎና እንጓዛለን። እዚህ ሳንግራዳ ፋሚሊያ የተሰኘውን ታዋቂ ቤተ ክርስቲያን ይገኛል። የአንቶኒ ጋውዲ ስነ ህንፃዎች በዚህ ከተማ ላይ ልዩ ድምቀት ሰጥተዋታል። የከተማ ጎዳናዎች በሰዎች እንቅስቃሴና በኪነ ጥበቦች የተሞላች ናት። ወደ ስፔን ደቡባዊ ክፍል ወደ አንዳሉሲያ ክልል ስናመራ የአረቦችን ተጽዕኖ በስነ ህንፃ ላይ በግልጽ ይታያል። በግራናዳ የሚገኙ አልሃምብራ የጥንታዊ የእስልምና ጥበብ እና ውበት መገለጫ ነው። በዚያም ያለው እያንዳንዱ ድንጋይ ታሪክን ይናገራል። በአካባቢው የሚገኙ ትናንሽ መንደሮች፣ ነጫጭ ቤቶችና ጠባብ መንገዶች የመካከለኛውን ዘመን ስሜት ይፈጥሩብናል። ስፔን በከተሞች ብቻ አትወሰንም። በሰሜን በኩል ያሉት የፒሪኒስ ተራሮች ለተፈጥሮ ወዳጆች ገነት ናቸው። በሌላ በኩል ደግሞ ስፔን የሜዲትራኒያን ባህርን ውብ ገጽታ መመልከት ስፔን ድረስ መጥቶ ስሜቱ የተለየ ነው። ለደስታና ለእረፍት በጣም ተመራጭ ቦታዎች ናቸው። የስፔን ጉዞ ያለ ጣፋጭ ምግቦች አይታሰብም። ፓኤላ እና የተለያዩ ታፓስ ምግቦች የስፔን መለያ ናቸው። በስፔን ምግብ ቤቶች ውስጥ የሚታየው የህዝቡ ደስታና የወዳጅነት ስሜት ስፔንን ልዩ ያደርጋታል። ታዲያ መቼ ወደዛች ውብ ሀገር ስፔን መጓዝ አቅደዋል? ጥያቄው ለእርሶ ነው። እቺ ሀገር ሁሉንም ዜጎች እጅ ዘርግታ ትቀበላለች። ላዳመጣችሁኝ አመሰግናለሁ። ሰብስክራይብ ማድረጋችሁ እንዳትረሱ።